ቅዱሳን በጌታ በኢየሱስ ክርስቶስም ሰላም እላችኋለሁኝ። እንግዲህ ሁሌም እንደምላችሁ በየጊዜው ማሰራጨውን ይህንን የእግዚአብሔር ቃል ዕውቀት ወደ እናንተ ጋር እንዲደርስ እንደገናም ደግሞ ለሌሎችም ጋር እንዲደርስ ሁሌ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግን አትርሱ። እግዚአብሔር ይባርካችሁ። ዛሬ ላካፍላችሁ የፈለኩት በጣም ኃይለኛ ቃል ነው። ተራራን የሚንድ እምነት በሚል ነው። እግዚአብሔር የተመሰገነ ይሁን። እምነት ተራራን ይንዳል። ይኸውላችሁ በፊት ለፊታችን ያለን ተራራ የምንድበት መለኮታዊ ኃይል እግዚአብሔር በውስጣችን አስቀምጧል እና ስለዛ ነው የምናወራው። እግዚአብሔር ይባርካችሁ። በደንብ ትኩረት ሰጥታችሁ እንድትሰሙኝ በጌታ ፍቅር እለምናችኋለሁ። እግዚአብሔር የተመሰገነ ይሁን። በመጀመሪያ ዕብራውያን 11:6 ያለውን ሐሳብ እንመልከተው። ምንድን ነው የሚለው? ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት ይላል። እግዚአብሔር ያለ እምነት ደስ አናሰኝም፣ በምንም አይደሰትም። እምነታችን ግን ያስደስተዋል። እና ማንም ሰው ወደ እግዚአብሔር ሲቀርብ ደግሞ ምንድነው አንድ አስፈላጊ የሆነ ነገር እግዚአብሔር መኖሩን ማመን አለበት። እንደገና ደግሞ ከልብ ለሚፈልገው ከልብ የሚሻው ማንም ሰው ለዛ ሰው ዋጋ እንደሚሰጥ የልቡን መሻት እንደሚሰጥ ማመን አለበት ነው የሚለው። እግዚአብሔር የተመሰገነ ይሁን እና እግዚአብሔር መኖሩን አለ፣ እግዚአብሔር በዙፋኑ ላይ እንደገና ደግሞ ከልብ ለሚሹት ዋጋ እንደሚሰጥ ልናምን ይገባል። አሜን። ይሄ የእግዚአብሔር ቃል ስለሚል ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም እግዚአብሔር ከእኛ ብዙ ነገር አይፈልግም። የሚፈልገው አንድ ነገር ነው። ዲግሪያችን አይፈልግም፣ ጽድቃችን አይፈልግም፣ ቅድስናችን አይፈልግም። አስፈላጊዎች ናቸው። ነገር ግን ከእግዚአብሔር ዘንድ አንድ ነገር ለማስለቀቅ ወይም ደግሞ ወደኛ እንዲመጣ ከፈለግን ዋናውና ቁልፉ እምነታችን ነው። በጽድቅ መመላለስ፣ እግዚአብሔርን መፍራት ዋና ነገሮች በጣም ጥሩዎች ቢሆኑም ግን ከእግዚአብሔር ያለ እምነት ምንም ነገር ልናገኝ እንደማንችል ማወቅ መረዳት በጣም አስፈላጊ ነገር እንደሆነ እንመለከታለን። እግዚአብሔር የተመሰገነ። ስለዚህ ቃሉን እናምናለን ወይ? የምንሰማው ቃል የምናነበው ቃል እናምነዋለን? ውስጣችን ያምነዋል ወይስ በስሜት ነው የምንረዳው? እግዚአብሔር በስሜት አይገኝም። ይህን በደንብ አስተውሉት። ስሜታችን ደስ ስላለን እግዚአብሔር ደስ የተሰኘ ወይም ደግሞ ከእግዚአብሔር የሆነ አይምሰለን። ስሜታችን በዙሪያችን ባለ ነገር፣ በሚታይ በሚጨበጥ ነገር የተወሰነ ነው። እግዚአብሔርን ማየት የምንችለው በውስጣችን በልባችን በእምነት ነው። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ልንገራችሁ፣ በውስጣችን ያስቀመጠው በጣም እጅግ ከባድ የሆነ ነገር አለ። እምነት በውስጣችን አለ። አሜን። እምነት ራሱ የሰጠን ነገር ነው። ይህን በደንብ ከዚህ በፊትም ተነጋግረንበታል። ራሱ እግዚአብሔር የሰጠን እምነት ነው። ይሄ እምነት ደግሞ ልክ ጌታችን ኢየሱስ ክርስቶስ በዚህ ምድር ሲሰራ የነበረበት እምነት ነው እና ያ እምነት በውስጣችን ያለው እምነት ተራራን የሚንድ ነው። የአንበሳን አፍ የሚዘጋ ነው። የእሳትን ኃይል የሚያጠፋ ነው። ከሰይፍ ስለት የሚያስመልጥ ነው። ነገስታትን እንኳን ድል የሚያደርግ ነው። በመጽሐፍ ቅዱስ በብዙ ስፍራ እንሄዳል። በውሃ የሚያራምድ ነው። ልምድን የሚሰብር ነው። እግዚአብሔር የተመሰገነ ይሁን። የአጋንንትን ቅስም ፓራላይዝ የሚያደርግ ነው፣ የሚመታ ነው። ህመምን ከሰውነታችን የሚያስወግድ እምነት ነው። እግዚአብሔር የተመሰገነ። ሞትን ደግሞ ያስወግዳል። አሜን። ጠላትን ያሸንፋል ወገኖች። ተስፋን ያስወርሳል። አሜን። ማንኛውንም አይነት ተስፋችሁን የምትጨብጡት የምትወርሱት በእምነት በኩል ነው። ጌታ ስሙ ብሩክ ይሁን። ችግርን ያቃልላል፣ ያስወግዳል። አሜን። ፍጻሜያችንን እግዚአብሔር የተናገረን ነገር ያስጨብጠናል። ጌታ ስሙ ብሩክ ይሁን። አሜን። እንደገና ደግሞ ከዚህ በላይ እግዚአብሔርን ያስደስታል። አሜን ነው። በዚህ እምነት እግዚአብሔር ይሙላን በጌታ በኢየሱስ ክርስቶስ ስም አሜን። የዳነው ሁላችንም እንደምናውቀው በእምነት ነው አይደል? በእምነት ነው። ከእግዚአብሔር ምንም ነገር የምንቀበለው ቅዱሳን
በእምነት ድልድይነት ነው። ባለፈው እምነት እንደ ድልድይ ብለን ተከፋፍለናል። በእምነት ድልድይነት አማካይነት ነው። እምነት የህይወታችን ቁልፍ ነው። እግዚአብሔር የተመሰገነው። በመጽሐፍ ቅዱስ ከ1000 በላይ የሆኑ እግዚአብሔር የሰጠን የተስፋ ቃል አለ። እነዛን የተስፋ ቃል ወደኛ የሚመጡት ምንጨብጠው ምንወርሰው በእምነት በኩል ነው። እግዚአብሔር ይህንን ነገር በእውነት እግዚአብሔር ይርዳን። አሜን። እስኪ ከእግዚአብሔር ከእምነት ጀግኖች እንመልከት። አሜን። የአብርሃምን እምነት እንመልከተው። አብርሃም የማይናወጥ የማይሰበር እምነት ነበረው። ሮሜ 4:16-17 ብላችሁ በጌታ በኢየሱስ ክርስቶስ ስም አሜን። ስለዚህ ይላል ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ይላል ለብዙ አሕዛብ አባት አደረግኩህ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ እዩት በደንብ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችንም አባት ነው። አብርሃም አባታችን የምንልበት ምክንያት ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ቁጥር 19 የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱ ስጋና የሳራ ማህፀን ሙት መሆኑን በእምነት ሳይደክም ተመለከተ። ቁጥር 20 እና 21 ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። እግዚአብሔር የተመሰገነው አሜን። አብርሃም እግዚአብሔር ሲናገረው በ75 ዓመቱ እንደሆነ መጽሐፍ ቅዱስ ይነግረናል። በ75 ዓመቱ ዘርህ እንደ ምድር አሸዋ እንደ ሰማይ ከዋክብት ወደ ሰማይ ተመልከት አለው። ዘርህ እንዲህ ነው የሚሆነው አለው። የምድር አሸዋን ተመልከት አለው። ዘርህ እንዲህ ሊቆጠር አይችልም አለው። እንዲህ አይነት ተስፋ በውስጡ ሰጠው። እግዚአብሔር የተመሰገነ አሜን። ነገር ግን ምንም ነገር የለም፣ ልጅ የለውም፣ ምንም የለውም። የብዙዎች አባት አደርግሃለሁ ነው ያለው። ይሄንን ነገር ቆየ፣ ረጅም ጊዜ ወሰደበት እና ሳራ በቃ ሳራም ሰለቸች። ሲሰለችው እሱ እምነቱን ሳይጥል ግን ፕሊስ አጋርጋ ገባና ልጅ ስጠኝ አለችው። ገባ፣ እስማኤል ተወለደ በዛች ስተት ውስጥ። ነገር ግን አብርሃም እምነቱን አልጣለም። እግዚአብሔር የተናገረው ነገር እንደሚሆን አመነ። ኖ ማተር ዋት እግዚአብሔር ተናጋሪው ከሆነ እግዚአብሔር ከተናገረን የኔና የናንተ ነገር ምንም ነገራችን ቢያልቅ ሁለንተናችን ቢያልቅ እግዚአብሔር ግን አሜን የተናገረው ነገር ይፈጸማል። እግዚአብሔር የተመሰገነው አሜን። እና በ99 ዓመቱ እግዚአብሔር መጣ። ይስሐቅ እንደሚወልድ እግዚአብሔር ተናገረው። አሁን እግዚአብሔር ሲናገረው ተመልከቱ። በዛች ሰዓት አርጅተዋል። ምንም ነገሩ ፈንክሽን የሚያደርግበት ጊዜ አይደለም። ሳራም ቢሆን ማህፀኗ ደክሟል፣ ራሷም ደክማለች። ሁለቱም አርጅተዋል። ግን እግዚአብሔር ተናግሯል፣ ትወልዳለህ። እግዚአብሔር የተመሰገነው። ስለዚህ እግዚአብሔር ስለተናገረው ያ የተናገረውን ነገር አመነ። እንዴት ነው ያመነው? ለሙታን ሕይወት ይሰጣል። የሌለውንም እንዳለ አድርጎ መጥራት በሚችል በእግዚአብሔር አመነ። አሜን። ስለዚህ ምንም እምነቱ ሳይደክም በዛች ሰዓት በቀጥታ ይስሐቅን ለመውለድ መደረግ ያለበትን ነገር እንደሚያደርጉ በእግዚአብሔር ታምነው እርምጃ ወሰዱ። ይስሐቅ መጣ። እግዚአብሔር የተመሰገነ ይሁን። አሜን ነው ወይ?
አሜን። ያው ካልደከምን እግዚአብሔር አይደክምም። እግዚአብሔር ተናግሮናል። የተናገረን ነገር አለ። እንዲህ አደርጋለሁ፣ እንዲህ አከናውናለሁ፣ እንዲህ ቀይራለሁ፣ እንዲህ ልጅ እሰጥሃለሁ እግዚአብሔር ብሎናል። ከተናገረን እግዚአብሔር የተናገረን ነገር በጊዜውና በሰዓቱ ይፈጸማል። ምንም ይሁን ምን እግዚአብሔር የተመሰገነው። የነ ሳራ ማህፀን አልከለከላችሁ። እግዚአብሔር ይስሐቅን ለማምጣት አልከለከለው። እግዚአብሔር የተመሰገነው። አሜን ነው። ጌታ ስሙ ብሩክ ይሁን። ከተፈጥሮ ሕግ ወጥቶ ይስሐቅን ይዞ መጣ። እግዚአብሔር የተመሰገነው። አሜን ነው ወይ? ሌላም ደግሞ አንድ ቃል ሁለተኛ ነገሥት ምዕራፍ 1 ያለውን ቃል ደግሞ የነቢያት ወገን የሆነችው ያቺ ሴት የተናገረችውን ነገር እንየው። ምን አይነት እምነት እንዳላት እዩ። እግዚአብሔር የተመሰገነው። አብርሃም ያለውን እምነት ተመለከትን። አሜን። ኢምፖሲብል የሆነ ነገር ወደ ፖሲቢሊቲ ነው የቀየረው። ይሄ ትሩ በእምነት በኩል ነው። በእምነት እግዚአብሔርን በማመን ይሄን ነገር ያደረገው ምን ይላል? ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 3 ያለውን ላነብላችሁ። ከነቢያት ወገንም ሚስቶች አንዲት ሴት ባሌ ባሪያህ ሞተዋል፣ ባሪያህ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆቼ ባሪያዎች አድርጎ ሊወስዳቸው መጥተዋል ብላ ወደ ኤልሳ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎች ተዋሺ፣ አታሳንሻቸውም አላት። ከዛ ቤቷን ዘግታ እንድትገለብጥ የእግዚአብሔር ሰው ነቢይ ተናገራት። ጌታ ስሙ ብሩክ ይሁን። ይህች ሴት የነቢይ ሚስት ናት። ሺኖስ እግዚአብሔር ምን አይነት አባት እንደሆነ ታውቃለች። ባሏ በእርግጥ መቼም ልጆቿን ባለ ዕዳ አድርጎ ነው የሄደው። ያው ብሌም ለማድረግ አይደል? ይሄንን ነገር እሷ ያደረገችውን ነገር እሱም ባሏን ማድረግ ይችል ነበረ። ነገር ግን በቃ በእንዲህ አይነት ውስጥ ከቷቸው ሄደ። ሴትዮዋ ግን ብልጥ ናት። ኖ ይህ ትክክል አይደለም፣ ልጆቼ ባሪያ አይሆኑም፣ ባለ ቢደክም ይህ ኤልሳ በሱ ውስጥ ያለውን ቅባት ጠቀማለሁ ብላ ወደ ኤልሳ ሄደች። ኤልሳ ደግሞ የነገራትን ነገር አደረገች። ጌታ ስሙ ብሩክ ይሁን። በዙሪያ ያለውን ባዶ ማድጋ ሁሉ ቤቷን ሞልታ ያንን ባዶ ትንሽ የዘይት መሙላት ጀመረች። በቃ ቤቱን በሙሉ ዘይት በዘይት አደረገችው። እግዚአብሔር የተመሰገነ ይሁን። ዘይቱ የቆመው መቼ እንደሆን ታውቃላችሁ? በቃ ማድጋው እነዛ ባዶ ማድጋዎች ሲያልቁ ነው። ከዛ እንዳለቀ ቀጥታ ወደ እግዚአብሔር ሰው ሄደች። ወደ ቁጥር 7 ሄዳችሁ ልትመለከቱ ትችላላችሁ። ሄደችና በቃ ይሄንን አደረኩ ብላ ስትነግረው እሱ ሽጪው፣ እነዛ ባለ ዕዳዎች ክፈያቸው፣ ልጆችሽን ከባርነት ነፃ አውጪ፣ እንደገና ደግሞ የቀረውን ደግሞ ተጠቀሚበት አላት። እግዚአብሔር የተመሰገነውን። አምላካችን ይችላል ወገኖች፣ እግዚአብሔር ይችላል። ታሪክን መቀየር ይችላል። የኔና የእናንተ ህይወት መቀየር ይችላል። ኑሮ መቀየር ይችላል። አሜን። ትዳር መቀየር ይችላል። ኤኒቲንግ፣ ምንም ነገር በእኛ ቤት ውስጥ ያለን ነገር እግዚአብሔር መቀየር ይችላል። የኛ ይሄ ሃይማኖታዊ የሆነ ጨዋታ እናቆም እንጂ እግዚአብሔር ምንም ነገር ማድረግ ይችላል። ፋይናንሻሊ ፕሮስፐር ማድረግ ይችላል። እግዚአብሔር የተመሰገነውን። ያጣነውን ነገር ማምጣት ይችላል። የሌለውን ነገር መጥራት ይችላል። ምንም ነገር ማድረግ አባታችን ይችላል። በእምነት ከቀረብ ነው። እግዚአብሔር የተመሰገነ። ይህች ሴት በእምነት ነው ወደ እግዚአብሔር ሰው ሄደችው። የእግዚአብሔር ሰው ከአፉ የሚናገረው ነገር መሬት ላይ ጠብ እንደማይል እንደሚፈጸም አምና ሄደች፣ ተቀበለች። ልጆቿን ከባርነት ነፃ ወጣች። ባሌ ስላልቻለ ብላ
ቁጭ አላለችም። ሺ ኖስ እግዚአብሔር የተመሰገነውን ባሏ እግዚአብሔርን ቢያገለግልም በዛች ሰዓት ሙሉ ነገር ባይኖራትም እግዚአብሔር ግን ታሪክን መቀየር እንደሚችል አመነች። እንመን ወገኖች፣ የኔና የእናንተ ኑሮ መቀየር ይችላል። ቤታችን መቀየር ይችላል። ትዳራችን መቀየር ይችላል። እግዚአብሔር የተመሰገነ ይሁን። አሜን። ለእግዚአብሔር የሚሳነው ነገር የለም። አሜን ነው። ዳዊት እኮ ጎልያድን የጣለው በእምነት ነው። ጠጠሩ አይደለም። ጠጠሩ ሳይሆን በእግዚአብሔር ላይ ባለው እምነት ያንን ጠጠር ግንባሩ ላይ ለቆበት ነው የወደቀው። ወገኖች እግዚአብሔር የተመሰገነው። በዛይ ጠጠር ውስጥ እምነት አለ። በዛይ ጠጠር ውስጥ የእግዚአብሔር መለኮታዊ ኃይል አለ። እግዚአብሔር የተመሰገነ ይሁን። አሜን። ዝም ብሎ አይደለም ጠጠር የወረወረው። ጠጠር ማንም አይጎዳም። ነገር ግን እግዚአብሔርን ታመነ። በዛ ጠጠር ውስጥ ምንም ነገር መሆን እንደሚችል አመነ። እግዚአብሔር የተመሰገነውን የሱ ስጋ የሱን ብርታት አንበሳን ድብን ይመታ እንደነበረ ያንን እግዚአብሔር ያደርግ እንደነበረ ያቅ ስለነበረ እግዚአብሔር የተመሰገነውን ይህን ጠጠር ደግሞ ግንባሩን መጥቶ እንደ ጎልያድ እንደሚጥለው አመነ። ዛሬ በጌታ በኢየሱስ ክርስቶስም በፊት ለፊታችን የቆመ ማንኛውንም አይነት ጎልያድ ስሙን ጠርተን ይወድቃል። በኢየሱስም የስሙ ጉልበት ይጥለዋል። በጌታ በኢየሱስ ክርስቶስም በዙሪያችሁ ያለ ማንኛውንም አይነት ነገር ለረጅም ጊዜ ቆየ አልሸሽም ያለ አልሄድም የሚል ማንኛውንም አይነት ነገር የስሙ ኃይል የስሙ ጉልበት በእምነት እንወርውረው በጠላታችን ላይ በጌታ በኢየሱስ ክርስቶስም ይወድቃል። አሜን። ጎልያድ እንደወደቀ ይወድቃል። የእስራኤልን ሕዝብ ለ40 ቀንና ለ40 ሌሊት ያስጨነቀ ያዋረደ የእስራኤልን ጦር ግዙፍ ጦር ፓራላይዝ ያደረገ ያ ጎልያድ በ17 ዓመት ልጅ ወረው ጠጠር ነው ፊት ለፊት የተደፋው። አሜን። ያ ስም በእኔና በእናንተ አፍ አለ። አሜን ነው ወይ? እግዚአብሔር የተመሰገነ ይሁን። በፊት ለፊታችሁ ቆመውን በእምነት ስሙ ማድረግ እንደሚችል ስሙ ምንም ነገር ማድረግ እንደሚችል አምነን ይህን ስም እንወርውርበት። አሜን። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። እነ ዳንኤል ተመልከቱ። እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ እነዚህን ሁሉ ታሪካቸውን እናውቃለን። አሜን። በቃ ዳንኤል ስገድ አሉት፣ አልሰግድም አለ። ስለዚህ እግዚአብሔር ከዚህ ከሚነደው ከእቶን እሳት አምላካችን ሊያድነን ይችላል። ባያድነንም እንኳን አንተ ላቆምኮ ምስል አንሰግድም፣ እንደማንሰግድልህ እወቅ አሉት። 7 እጥፍ እሳቱ ነደደ። 7 እጥፍ ነዶ በዛች ውስጥ ተወረወሩ። እነሱ ግን እሳቱን አላጠፋቸው። ድንቅና ተአምራት ሆነ። በዛ እሳት ውስጥ ሌላ 3 ሰዎች ተወርውረው 4ኛ ሰው ጌታ እዛ በመካከል ተገልጦ የሆነውን ነገር ሁሉም አዩ። እግዚአብሔር የተመሰገነውን ወገኖች በአምላካችን ፊት እንዲጨክነን አሜን። ኢየሱስ ጌታ ነው። ቃሉ እውነት እንደሆነ፣ ቃሉ ኃያል እንደሆነ፣ ስሙ ጉልበት እንዳለው፣ ስሙ ምንም ነገር ማድረግ እንደሚችል፣ የእሳት ኃይል ማጥፋት እንደሚችል፣ ቅስም የጠላትን ቅስም መስበር እንደሚችል አውቀን አምነን በእግዚአብሔር ፊት እንቅረብ። እግዚአብሔር የተመሰገነ። ጠላት ይዋረዳል። በፊት ለፊታችን የቆመ ማንኛውንም አይነት ኃይልና ጉልበት በጌታ በኢየሱስ ክርስቶስ ስም ይወድቃል። ጌታ ይባርካችሁ። ምናልባት ቀጥዬ ተደላለሁ፣ ሰዓቱ ሄደ። ተባረኩ።